ፍርቱና እሱን ነው መደረሽ። ምን ወንድሜ አንዴ ለብቻችን ነው። ለምን እዚሁ አውሪ። ቆይ አንዴ ላናግረው። ወንድሜ እኔ መኩሪያን ጠላሁት አላልኩ፣ አፈቅረዋለሁ። ጥፋቱን አምኖ እስከመጣ ድረስ እቀበለዋለሁ። ከሱ ጋር ኮንሽ ይገልሻል። መሞት ነው እንደምትፈልግ። ስማኝ፣ መኩሪያ እኮ ነው ወንድ ነው ወንድ፣ ማንም ወንድ ሊተካው የማይችል እልህ ይዞኝ ነው እንጂ በጣም ናፍቆኛል። አይሆንም፣ እሱን ነው የምታገቢ። ምን እንደምታመጪ ያያል። አቤት ና እንግባ። ጓድ ልቤንም ቢያለው ወዴት ልትሄድ ነው? አላውቅም ጓድ፣ እግሬ ወደ መረኝ ይላል። እና እንደዚህ ነው የምትሄደው? ቢያንስ ቻው አትለኝም? በጣም ይቅርታ ጓድ፣ ሽንፈቴን ላለማሳየት ነው። አስቴር አንቺንም ቢሆን በጣም ይቅርታ። መኩሪያ ታልኩት ያፋፉን ቅርቤን ያየው ፍርቱና የታባ ጥለህ ልትሄድ ነው? የትም ምን ላድርግ? አንቺ የለሽም እኮ እዚህ። ስማይ መኩሪያ፣ እኔ አንተን ጠልቼ አይደለም፣ አንተን ለማስተማር ያደረግነው ነገር አልገባኝም። አዎ ጓድ፣ ሁሉንም ነገር ያደረግነው እኛ ነን። አካሄድ ካላማረ ነው ነበር። ስለዚህ ነው እኔና አስቴር ተማክረን ፍርቱና እንድትጠፋ ያደረግናት። አዎ መለወጥ ነበረብን። ለዛም ነው ከወንድሟ ጋር ተነጋግረን የጨዋታው አንድ አካል ያደረግን። እውነት ነው። ማርዬን ያለም የዛሬም ብቻ። አዎ ፍቅር ይጎል ነበር። ለዛም ነው አንተ ምንም ሳታቆሉም ነገር ያደረግነው። ፍቅር ማለት ሁለት የሚፋቀሩ ሰዎች አንድ ልብ ሲኖራቸው ነው። እሷ ደግሞ ታፈቅርሃለች፣ አንተም እንደዛው። አዎ ጓድ፣ መሸነፍ ስለገባን ነው ይዘናት የመጣ ነው። አንተ ደደብ፣ አንተ ሰውዬ ደግሞ እንደገና አርማዬ ማሪኛን ወሰድሽ። አመሰግናለሁ ጓድ። ለዚህ ነው ፍቅርን በፍቅር እንጂ ማነው በጥላቻ ሲያስቀጥል ያየው ያልኩ። በል ውሰዳት። የኔ ጀግና አፈቅርሃለሁ። ልታመንለት ምናልባት ፍቅሬን መግለጽ አልችል ይሆናል፣ ግን ከልቤ ነው ያፈቀርኩሽ። እመኝን ፍቅሬን እንዳለው ቃሌን በአምላክ ስም ሰጣለው። አንቺን ብቻ ስም ዘውትር ታምኜሽ ኖራለው። አንቺን ብቻ ዘውትር ታምኜሽ ኖራለው።